በዚህ ዓመት የመጀመሪያው መንፈቅ መከላከያው በተለያዩ ምክንያቶች 42 ሺህ ወታደሮችን ማጣቱ ተነገረም። በማስኮብለል የተፈረጁ አመራሮች ላይ ምርመራ ተጀምሯልም ተብሏል። ከፍተኛ የክህደት መጠን ተመዝግቧል በተባለው ባለፉት 6 ወራት ውስጥ አገዛዙ ሰራዊቱን ወደ ትግራይ እንዲጠጋ በተደረገባቸው ሳምንታትም በርካታ አባላት መክዳታቸው ታውቋል። የብልጽግናው አገዛዝ ሰራዊቱን የስልጣኑ ማስጠበቂያ አድርጎት ከወገኖቹ ጋር ደም እንዲቃባ ማስገድዶት ለሞትና ለጉዳት እንደዚሁም ለመበተን እየዳረገም በምትኩ ደግሞ ሌሎች ኢትዮጵያውያንን እየተካ ሲያዋጋ 7 ዓመታት አልፏል። በዚህ ሂደትም ዋናውን ልምድ የነበረውን ሰራዊቱን አቶም በግዴታና በማታለል በሚያፍሳቸው ወጣቶችም እየተዋጋና ሞታቸውን እንኳን ለቤተሰቦቻቸው ሳይናገር ሲቆስሉም ለሕክምና ሳያበቃ ቀጥሏል። በአገዛዙ አድሏዊ አሰራርና የአፈሳ ውትድርና የተማረሩ ወጣቶችም ከስልጠና ቦታዎች ከጦር ሜዳና ከጉዞ በመሸሽ ወገኖቻቸውን ገድለው እነሱም ከመሞት ለማምለጥ እየጣሩ ናቸው። አብዛኞቹ ወደ ቤተሰቦቻቸው ሲሄዱም ጥቂት የማይባሉት ደግሞ ቲዲኤፍን ፋኖንና የኦሮሞ ነጻነት ሰራዊትን እንዲቀላቀሉ ሆኗል ተብሏል። የኢትዮ ፎረም ምንጮች እንደሚገልጹት ደግሞ ባለፉት 6 ወራት 42 ሺህ ሰራዊት በተለያዩ ምክንያቶች ከአገልግሎት ውጭ በወታደራዊ ቋንቋ ሚስድ ኢን አክሽን ለመሆን ስለመገደዱ ያስረዳሉ። ይህ ደግሞ በአውደ ውጊያዎች መገደልን፣ መቁሰልና ከጦር ወጥቶ ታጣቂ ኃይሎችን መቀላቀልን አሊያም ወደ ቤተሰቦች መሸሽን የሚያጠቃልል ስለመሆኑም አክሏል። በእነዚህ ወራት ከስልጠና ጣቢያዎች የተመረቀው ወታደር ብዛት ወደ 60 ሺህ አካባቢ ነው የሚሉት የመከላከያ ምንጮች በእነዚህ ወራትም ከዛ በፊት የነበሩ ወታደሮች መካከል 42 ሺህ የሚሆኑት በእነዚህ 6 ወራት ውስጥ ተገድለዋል፣ ቆስለዋል፣ ከአገልግሎት ወጥተዋል አሊያም ከድተዋል ብለዋል። ባለፉት ወራት በተለይም ከድቶ ወደ ታጣቂዎች መቀላቀል አሊያም ወደ ቤተሰብ መጥፋት በሪከርድ ደረጃ የተመዘገበ ነው የሚሉት የመከላከያ ምንጮች በሰራዊቱ ታሪክ በጥቂት ጊዜያት ውስጥ ብዙ ሰው ሲገዳም የመጀመሪያው ሳይሆን አይቀርም በማለትም ያስረዳሉ። አብይ አህመድ እና ጀነራሎቻቸው ሰራዊቱን እንደ ስልጣን መቆያ መተማመኛ አይመለከቱትም የሚሉት አንድ የመከላከያ መኮንን ወታደሩን እናንተን ከመቀለብ ድሮን መሸመት ይሻላል የሚሉት በመሆኑ የመዋጋት ሞራሉ በየጊዜው ተሸርሽሯል ሲሉም አንስቷል። በዚህም ምክንያት ከሰው አልባ አውሮፕላኖች ያነሰ ግምትና ዋጋ የሚሰጠው ይኸው ሰራዊት ለኦህዴድ ብልጽግና ስልጣን አንዋጋም በማለት እየሸሸ ነው ብለዋል። በእርግጥ ይህንን ከሰሞኑ በጎጃም ቀጠና የተማረኩ አንድ ወታደራዊ አመራርም ሲናገሩት ተደምጠው ነበር። ካበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት የሚል ሐሳብ አንድ የመከላከያ ምንጭ በቅርቡ ወደ ሰሜን ኢትዮጵያ በተለይም ደግሞ ወደ ትግራይ አዋሳኝ አካባቢዎች ሰራዊት ሲንቀሳቀስ ቁጥራቸው በርከት ያሉ ወታደሮች ክህደት ፈጽመውብናል ሲሉ ይናገራሉ። በዋናነት ደግሞ ከደቡብ እና ወለጋ የተነሳው ሰራዊት ረጅም ቀናትን ሲጓጓዝ ስለነበርም በርከት ያሉ አባላቱ ትተው ጠፍተዋል በማለትም ያክላሉ። ባለፈው ሳምንት ወደ ሰቆጣ አካባቢ ሲንቀሳቀስ የነበረ ክፍለ ጦር 80 አባላቱን መንገድ ላይ እንዳጣቸው የገለጹት እኒሁ የመከላከያ አመራር መከላከያው የማስኮብለል ስራው በጠላቶች ብቻ ሳይሆን በራሳችን በአመራሮች ሴራም የሚከናወን ነው የሚል ጥርጣሬ አለም እና ምርመራ ጀምረናል ብለዋል። እስካሁን ባለው ሁኔታ የፋኖ ኃይሎች በርካታ ያገዛዙ ሰራዊት አባላትን እንዳስኮበለሉና እንደደመሰሱ የሚገልጹት እኒህ የመከላከያ ደህንነት ባልደረባ የፋኖ ኃይሎች በተለይም ደግሞ እንደ ስናይፐር ያሉ መሳሪያዎችን ለታጠቁ አባሎቻችን ጠቀም ያለ ገንዘብ ሰጥተው ያስኮበልሏቸዋል፣ ወደ ቤተሰቦቻቸውም ይሸኟቸዋል። ይህንን እናውቅ ነበር። የአሁኑ ኩብለላ ግን በቁጥርም የበዛ ነው። እናም ይህን የአመራር እጅ እንዳለበት ታምኗል፣ ወደ ምርመራም ተገብቷል ሲሉም አብራርቷል። የሚመረምሯቸው አዛዦች ምን አይነትና እነማን እንደሆኑ ግን ከመግለጽ ተቆጥበዋል። ይህ በእንዲህ እንዳለ አገዛዙ ወደ ትግራይ አቅጣጫ ወስዶ ካሰፈረው ጦር ውስጥ በርካታ ክፍለ ጦሮችን ወደ አማራ ክልል መልሶ እያስገባ መሆኑ ተሰምቷል። የመከላከያ አዛዦች የትግራይና የአማራ ሁኔታ ከቁጥጥራችንና ከግምታችን ውጭ የሆነ ነው ሲሉ መናገራቸውም ታውቋል። የአማራ ክልል መንግስት መከላከያ የለቀቃቸውን ቦታዎችን መልሶ እንዲቆጣጠራቸው የፌደራል መንግስትን መጠየቁንና እንደ ሌትናንት ጀነራል መሐመድ ተሰማ ያሉ ወታደራዊ አዛዦች ደግሞ ጉዳዩ ከአቅማችን በላይ ነው፣ ላለቆቻችን እናሳውቃለን
እንመልሳለን ማለታቸውን መዘገባችን አይዘነጋም። የሀገሪቱን ሰራዊት ለሀገሩ ህዝብ መግደያና ኢትዮጵያን ሰላምን ለመንሳት እየተገለገለበት ያለው የብልጽግናው አገዛዝ በቅርብ ጊዜያት ከአማራ ክልል አንዳንድ ወረዳዎች ለቆ ሲወጣም የክልሉ አድማ ብተናና የሚሊሻ ኃይሎች ሊከላከሏቸው ባለመቻላቸው የፋኖ ኃይሎች ቁጥጥር ስር እንዲገቡ መሆናቸው ይታወቃል። በዚህም ከደቡብ ጎንደር አብዛኞቹ ወረዳዎች፣ በከፊል ማዕከላዊ ጎንደር አካባቢዎች፣ ከሰሜን ሸዋና ከሌሎችም የክልሉ የተለያዩ ስፍራዎች ላይ ሰራዊቱ ወደ ትግራይ ድንበር ካንቀሳቀሰ በኋላ ከተሞችና ዋና ዋና መንገዶችን ተነጥቋል። እነዚህን በፋኖ ኃይሎች የተነጠቁ አካባቢዎችን መልሶ ለማግኘት ባካሄደው ሌላ ጦርነት የሰው ህይወት መጥፋትና የመሰረተ ልማት ውድመትም ተከስቷል። ደብረ ታቦር ከተማን መልሶ ለመያዝ ከ16 ጊዜ በላይ የድሮን ድብደባ ያደረገው የኦህዴድ ብልጽግና በዛው በደቡብ ጎንደር ከአንድ ሳምንት በላይ ተዋግቷል። ይህንን ተከትሎ የአማራ ክልል መንግስት ሹማምንት መከላከያ ተመልሶ ይምጣልን በማለት መጠየቃቸውም የሚዘነጋ አይሆንም። ገና ከእርሱ ጥያቄ በፊት ግን መከላከያው በአንዳንድ አካባቢዎች መመለስ ጀምሮ ነበር የሚሉት ምንጮች በርከት ያሉ ክፍለ ጦሮችን መልሶ ወደ አማራ ክልል ማሰማራቱን ነግረውናል። ለሰራዊቱ መመለስ ዋናው ምክንያት የፋኖ እንቅስቃሴ ቢሆንም አገዛዙ አስቦት የነበረውና በፌዴሬሽን ምክር ቤትና በምርጫ ቦርድ በኩል ይፋ እንዲሆን ያደረገው ውሳኔው ግን ትልቅ ፖለቲካዊ ኪሳራን አስከትሎበታል ብለዋል። ትግራይና አማራ ክልል የሚወዛገቡባቸው አካባቢዎች ከሁላችሁም ውጭ እኔ አስተዳድሯቸዋለሁ ብሎም ወደ ማዕከል የመለሰው የኦህዴድ ብልጽግና ይህንኑ ይፋ ሲያደርግ ከአማራ ክልል የፖለቲካና ወታደራዊ ኃይሎች ድጋፍን የሚያገኝ መስሎት ነበር የሚሉት አስተያየት ሰጪዎቹ። ይሁን እንጂ ሁለቱም አካላት ከመቼውም ጊዜ በላቀ ትብብራቸውን ለማጠናከር አጋጣሚውን መጠቀማቸው ለአገዛዙ ያልተጠበቀ ሆኖበታል በማለትም ያስረዳሉ። እናም የጦር ሰራዊቱን ከፊሉን ትግራይ አካባቢ አስፍሮ ከፊሉን ደግሞ ወደ ኋላ እንዲመለስ አድርጎታል ብለዋል። በደቡባዊ ትግራይ አቅጣጫ ብቻ 24 ክፍለ ጦሮችን አሰማርቶ የነበረው አገዛዙም እነዚህን ወደ ደቡብ ወሎና ደቡብ ጎንደር አካባቢዎች በከፊል እንዲመለሱ አድርጓቸዋል ሲሉ ምንጮች አረጋግጠዋል። በሰሜን ወሎና ደቡባዊ ትግራይ መካከል ደቡብ እዝ፣ ሰሜን ምስራቅ እዝ፣ 11ኛ እዝ የተሰማሩ ሲሆን ሁሉም ሁለት ኮር ይዘው ገብተው ነበር ያሉት ምንጮቹም በዚህ አካባቢ የነበረው ከተደራቢ ትጥቆች ጋር አንድ ሜካናይዝድ ብቻ ነበር በማለትም አስረድቷል። አሁን ግን ከሜካናይዝድ ኃይል ውጭ ሌሎች ይዞች ከፊል ጦራቸው እንዲንቀሳቀስ ማድረጋቸውን በማከል በወልቃይት ሁመራና አካባቢው ደግሞ 10ኛ እዝ፣ ሰሜን ምዕራብ እዝ 12ኛ እዝና 5ኛ ሜካናይዝድ ክፍለ ጦር ከአንድ የ7ኛ እዝ ተደራቢ ክፍለ ጦር ጋር ተሰማርተው እንደነበር ምንጮች ነግረውናል። ይህንን ሰራዊት ለምን ወደ ትግራይ አቅጣጫ እንደወሰደው ማብራሪያ ያልነገረው አገዛዙም በአማራ ክልል የብልጽግና ሹሞች እንዲመለስ ሲጠየቅም ነበር። መከላከያው ካልተመለሰ ምርጫ የምናካሄድበት ወረዳ አይኖረንም፣ ሰራዊቱ ይመለስ፣ የሲቪል መዋቅራችን ፈርሶ ተፈናቅሏል፣ መከላከያው ወደ ቀደመ ይዞታው ካልተመለሰ መቆጣጠር አንችልም የሚለውን ጥያቄ ደጋግመው ላነሱት የክልሉ ባለስልጣናትም እነ ሌትናንት ጀነራል መሐመድ ተሰማም ሰራዊቱ ወደ ሀገራዊ ግዳጅ ተሰማርቷል፣ የክልል መዋቅራችሁን ራሳችሁ አጠናክራችሁ በአድማ ብተናና በሚሊሻ ኃይል ተቆጣጠሩት፣ ጉዳዩን ግን ለአለቆች አሳውቃለሁ የሚል እንደነበርም የሚታወስ ነው።